አፋብን ሲመሰረት እነ ዘመነ ካሴን ሊቀመንበር አድርጎ እነ ማናቸው ሸማቂው ተብየው ሰውዬን የወታደር አዛዥ አድርጎ በብዙ አጀብና በብዙ ሆታና እልልታ እንኳን ደስ ያላችሁ ተባለለት አፋብን ከተመሰረተና ወራት ናቸው እስካሁን ተቆጠሩት። የዚህ አፋብን ድርጅት የበላይ ጠባቂ አባቶች ደግሞ የሚባል ካውንስል አለ። የምትሰሙ ከሆነ ባይዘው ካውንስል ይወዳሉ። ጽምዶ የሚል መሰረቱ። እሱ ላይ ብዙም ሳይጠርጉ ደግሞ ወታደራዊ ካውንስል ይላሉ። ባይዘው እነዚህ የተሸናፊዎች ስብስብ ነው። ብዙ ጊዜ የጋራ ጠላት እንጂ የጋራ ግብ የሌላቸው ስብስቦች ብዙ ጊዜ አያስፈሩም። ለምሳሌ ኢትዮጵያ ጽምዶን ፈራሉ። ለኢትዮጵያ መንግስት ጽምዶ ሊፈራ የሚችልበት የለም። ወታደራዊ ካውንስልን ፈራ ይላሉ። ሊፈራ የሚችልበት ምንም ምክንያት የለም። አይዲዮሎጂ ያስተሳሰራቸው አይደለም። የጋራ ዓላማ ያስተሳሰራቸው አይደለም። እርስ በርሳቸው የሚባሉ ናቸው። ሌላው ቀርቶ ድንበር ላይ የሚስማሙ አይደሉም። ህገ መንግስት ላይ የሚስማሙ አይደለም። ቋንቋ ላይ የሚስማሙ አይደለም። ቅም ያለባቸው፣ ቁርሾ ያለባቸው። ሸኔና ፋኖ መካከል ደም ያለ ነው። ፋኖና ወያኔ መካከልም ደም አለ። ይዘው የሚነሱበት ዓላማ አራምባና ቆቦ ነው። ህወሓትና ህግደፍን እንኳን ብታነጻጽሩ ደመኛ ናቸው። አንዱ አጥፊ ኃይል ነው። በጣም ጊዜያዊና በፍርሃት በመርበድበድ የተነሳ ምንድነው የህልውና ስጋት ገብቷቸው አንዳንዴ የህልውና ስጋት የለንም አለብን ስሉ ትክክል ናቸው። የህልውና ስጋት አለባቸው። ባይዘው ህወሓት የህልውና ስጋት ውስጥ ገብቷል። የነሱን ህልውና ስጋት የትግራይ ህልውና ስጋት ያደርጋሉ እንጂ የህልውና ስጋት ማታ ትክክል ነው፣ እየመከቱ ነው። ትግራይን ግን አይደለም ራሳቸው ነው። ፋኖ ወዶና ፈቅሎ ተመችቶ ተደለም ህዋስ ስር የገባው ህልውናው አደጋ ላይ እንኳን 4 ኪሎ ሊገባ 4 ቀን የማደር አቅም ስላጣ ነው። በዚህ መከላከያ ዛሬም እጅ ሰጥቷል። ሸኔ ሄዶ ፋኖ ስር የሚያደገድገው ወዶ አይደለም፣ ህልውናው አደጋው ስለወደቀ ነው። ስለዚህ የህልውና አደጋ ያላቸው ተሸናፊ ተሰባሪ አንካሶች ተሰብስበው ጽምዶ ብሉ የሚያስፈራ ነገር የለም። የጋራ ራዕይ ቢያስተሳስራቸው፣ አይዲዮሎጂ ቢያስተሳስራቸው ነው ትልቅ ፎርስ ነው የሚሆነው። ትልቅ አቅም ነው። ሰው ለእምነቱ ማለት ነው። የጋራ እምነት ያስተሳስራቸው። ፋኖና ህወሓት እንደዚህ እጅና ጓንት የሚያደርግ የጋራ ራዕይ ቢኖራቸው ሊያስፈራ ይገባል። ሁሉም ተሰብስበው ሁላቸውንም ብታዩ አንዱ አንዱን የሚበላ አይጥና ድመት ጄሪና ቶሚ ናቸው። እንደዚህ አይነት ስብስብ ፍርሃት ሳይሆን ደስታ ነው የሚሰጠው። ባይዘው በተሰበሰበው ቁጥር የማይግባቡት ለዛ መንገድ ራሱ አይስማም። በዚህ የሚባሉት በዛ በቃ አብይን እንጣላለን አሉ እንጂ ግብ ላይ አንዱ የአንዱ ጠላት ነው። አንዱ የአንዱ ላለመኖር ምክንያት የሚሆን ነው። እንደዚህ አይነቱን ለምን ያስፈራል ብለው እንደሚያስቡ አላውቅም።